ይህ ማይክል አስትሮሎጂ የዩቲዩብ ቻናል ነው። የዛሬው ጥርቅ ክፍለ ጊዜያችን የሚሆነው ስለ ተራ የኮከብ ትንበያ ሳይሆን ስለ ነፍስ ጠሪ፣ ስለ ዕጣ ፈንታ እና ስለ ማንነት ሽግግር ነው። እኔ ማይክል ነኝ። ዛሬ ከኔ ጋር አንድ ተማሪ አለ። አብረን ወደ ጥልቁ የጥበብ ባህር እንገባለን። እንኳን ደህና መጣችሁ። ጤና ይስጥልኝ ማስተር ማይክል። ዛሬ በጣም ወሳኝና ጥልቅ በሆነ ርዕስ ላይ ልንወያይ በመቻላችን ደስ ብሎኛል። በተለይ በጻፉት መጽሐፍ በኮዝሚክ አስትሮሎጂ ማዛሮት ላይ ያነሳዋቸው አንዳንድ ጥያቄዎች አሉ። ብዙ ጊዜ ሰዎች ስለ ኮከብ ቆጠራ ሲያስቡ ነገ ምን ይገጥመኛል፣ ገንዘብ አገኛለሁ ወይ፣ ፍቅረኛ ይመለሳል ወይ የሚሉ የዕለት ተዕለት ጉዳዮች ላይ ብቻ ያተኩራሉ። ነገር ግን የእርሱ መጽሐፍና አስተምሮ ከዚህ የዘለለ ነው። ዛሬ የምናነሳው ሰሜን ኖድ ወይም ኖርት ኖድ ስለተባለው ጽንሰ ሐሳብ ነው። ይህ በእርግጥ የሕይወታችንን ዓላማ የሚወስን ነው? ጥሩ ጥያቄ ነው። በመጀመሪያ አስትሮሎጂ ወይም በግዕዙ ማዛሮት የምንለው ጥበብ የሰውን ልጅ ከተራው የኑሮ ውጣ ውረድ አውጥቶ ወደ ከፍተኛው የማንነት ደረጃ የሚያሸጋግር ካርታ ነው። በመጽሐፌ በኮዝሚክ አስትሮሎጂ ማዛሮት ላይ በግልጽ እንዳስቀመጥኩት ትክክለኛ አስትሮሎጂ የወደፊቱን መገመት ብቻ ሳይሆን የተሰጠህን ኃይል አውቀህ ዕጣ ፈንታህን በራስህ እጅ እንድትቀርጽ የሚያስችል መሳሪያ ነው። ወደ ጥያቄ ስንመጣ፣ አዎ ሰሜን ኖድ የነፍስ ኮምፓስ ነው። እስቲ አስበው፣ አንድ ሰው በባህር ላይ እየተጓዘ ነው። መርከብ አለው፣ ነዳጅ አለው፣ ምግብ አለው። ነገር ግን ወዴት እንደሚሄድ አያውቅም፣ ኮምፓስ የለውም። ይህ ሰው በባህሩ ላይ ዝም ብሎ ይንሳፈፋል እንጂ መድረሻው ላይ አይደርስም። የብዙ ሰዎች ሕይወት እንደዚህ ነው። ይበላሉ፣ ይጠጣሉ፣ ይሰራሉ፣ ያረጃሉ፣ ይሞታሉ። ነገር ግን ለምን እንደመቱ ሳይረዱ ያልፋሉ። ሰሜን ኖድ ይህንን ለምን የሚለውን ጥያቄ የሚመልስ ቁልፍ ነው። ይህ በጣም አስደናቂ ነው። ታዲያ ማስተር፣ ሰሜን ኖድ ካለ ደቡብ ኖድም አለ ማለት ነው። እነዚህ ሁለቱ እንዴት ነው የሚገናኙት? ተቃራኒ ናቸው ወይስ ተደጋጋፊ? አንዳንዶች ደቡብ ኖድ መጥፎ ነው፣ ሰሜን ኖድ ደግሞ ጥሩ ነው ይላሉ። ይህ አመለካከት ትክክል ነው? ይህ በጣም የተለመደ ስህተት ነው። በኮዝሚክ አስትሮሎጂ ማዛሮት መጽሐፌ ውስጥ ስለ አርኪታይፕ ትራንሴንደንስ ወይም ከምልክቱ ገደብ በላይ ስለ መሻገር በሰፊው ጽፌያለሁ። ደቡብ ኖድ ወይም ሳውዝ ኖድ መጥፎ አይደለም፣ እሱ ያለፈው ማንነታችን ነው። እስቲ እንደዚህ እንየው። አንተ በልጅነትህ በጣም ጎበዝ የሂሳብ ተማሪ ነበርክ እንበል። ሂሳብ መስራት ለአንተ ቀላል ነው፣ አይከብድህም። ይህ ደቡብ ኖድህ ነው። የተካተበት የለመድከው የምቾት ቀጠና ወይም ኮምፈርት ዞን ነው። ነገር ግን ነፍስህ ወደዚህ ምድር የመጣቸው የምታውቀውን ነገር መልሳ ለመስራት አይደለም። ነፍስ የምትፈልገው እድገት ነው። እድገት ደግሞ ያለው በማናውቀው በሚከብድንና በሚያስፈራን አቅጣጫ ነው። ሰሜን ኖድ ያንን አቅጣጫ ያሳያል። ስለዚህ ደቡብ ኖድ መነሻችን ነው፣ ሰሜን ኖድ መድረሻችን ነው። ችግሩ የሚፈጠረው ሰዎች መነሻቸው ላይ ድንኳን ጥለው ሲቀመጡ ነው። ያኔ ሕይወት ትበላሻለች። ውሃ እንኳን በአንድ ቦታ ከቆመ ይበላሻል፣ ይሸታል፣ ጥል ይፈላል። የሰው ልጅም በደቡብ ኖዱ ላይ ሲቀመጥ ሕይወቱ ትርጉም ያጣል። ክፍል 1 የንጥረ ነገሮች ኃይልና የባህሪ አይነቶች The Elements and Temperaments። ማስተር፣ ይህ ሐሳብ ወደ አንድ ጥልቅ ርዕስ ይወስደናል። በመጽሐፉ ላይ የሰውነት ኃይል ወይም ኤሌመንት ኤነርጂ ከባህሪ ወይም ቴምፐርመንትስ ጋር ስላለው ቁርኝት በሰፊው አብራርታል። አራቱ የባህሪ አይነቶች ማለትም ቾለሪክ፣ ሳንጉዊን፣ ፍሌግማቲክ እና ሜላንኮሊክ ከሰሜን እና ደቡብ ኖድ ጋር እንዴት ይገናኛሉ? ለምሳሌ አንድ ሰው በተፈጥሮ እሳት ወይም ቾለሪክ ቢሆን የሰሜን ኖድ ጉዞ ምን ይመስላል? ይህ እጅግ በጣም ወሳኝ ነጥብ ነው። ብዙ የአስትሮሎጂ ተማሪዎች ምልክቶችን ብቻ ነው የሚያዩት። አሪየስ ነው፣ ታውረስ ነው ይላሉ። ነገር ግን ከምልክቱ በስተጀጋር ያለው ጉልበት ወይም ኤነርጂ ምን እንደሆነ መረዳት አለባቸው። በመጽሐፌ ላይ ይህንን በስፋት ተንተኘዋለሁ። እስቲ እንመልከት። አራቱ የንጥረ ነገሮች ኃይል ኤሌመንትስ ከጥንታዊ የባህሪ አይነቶች ቴምፐረመንትስ ጋር ቀጥተኛ ግንኙነት አላቸው። አንደኛው እሳት ወይም ቾለሪክ ነው። ይህ ባህሪ ያላቸው ሰዎች ተፈጥሯቸው መሪነት፣ ቁጣ፣ ፈጣን ውሳኔና ጉልበት ነው። ደቡብ ኖዳቸው በእሳት ምልክቶች አሪየስ፣ ሊዮ፣ ሳጂታሪየስ ላይ የሚገኙ ሰዎች ባለፈው ሕይወታቸው ወይም በልጅነታቸው ተዋጊዎች ነበሩ። ለራሳቸው መኖርን፣ ማሸነፍን፣ መታየትን ለምደዋል። ለእነዚህ ሰዎች ሰሜን ኖድ ብዙ ጊዜ ወደ አየር ወይም ውሃ፣ በተለይም ወደ ሊብራ ወይም አኳሪየስ ሲያመራ ፈተናው ከባድ ይሆናል። እኔ ከማለት ወደ እኛ ማለት መሸጋገር አለባቸው። ቾለሪክ የሆነው ሰው ትዕግስትንና መስማማትን መማር አለበት። ሁለተኛው መሬት ወይም ሜላንኮሊክ ነው። እነዚህ ሰዎች ጥልቅ፣ ዝምተኛ፣ ለሥራ የተጋ፣ ለንብረትና ለቁስ የሚጨነቁ ናቸው። ደቡብ ኖዳቸው በታውረስ፣ ቨርጎ ወይም ካፕሪኮርን ከሆነ ለመለወጥ ይከብዳቸዋል። ምክንያቱም መሬት አይንቀሳቀስም፣ ቋሚ ነው። የእነዚህ ሰዎች ፈተና ወደ ውሃ ወይም እሳት መሄድ ሊሆን ይችላል። ለምሳሌ ደቡብ ኖድ ካፕሪኮርን የሆነ ሰው ሰሜን ኖዱ ካንሰር ነው። ከጠጣር ዕለትነት ወደ ፈሳሽ ውሃነት፣ ከጭካኔ ወደ ርህራሄ መለወጥ አለበት። ሜላንኮሊክ የሆነው ሰው ስሜቱን መግለጽ መማር አለበት። ይቅርታ ማስተር፣ እዚህ ላይ አንድ ጥያቄ አለኝ። አንድ ሰው በተፈጥሮ ሜላንኮሊክ ከሆነ እንዴት ወደ ካንሰር ወይም ወደ ስሜትነት መቀየር ይችላል? ባህሪ አይቀየርም ይባል የለም እንደ? ጥሩ ጥያቄ።
እዚህ ላይ ነው አርኪታይፕ ትራንሴንደንስ ወይም ከምልክቱ ገደብ በላይ መሻገር የሚለው የመጽሐፌ ዋና ሐሳብ የሚመታው። አየህ፣ አንተ የተወለድክበት ቻርት ወይም የኮከብ ገበታ እስር ቤትህ አይደለም፣ መነሻ ካርታህ ነው። አብዛኛው ሰው ባህሪዬ ነው ብሎ ያመነውን ነገር ይዞ ይሞታል። እኔ እኮ ዝምተኛ ነኝ፣ እኔ እኮ ቱግ ነው የሚለኝ እያሉ ይኖራሉ። ይህ ማለት በኮከብ ኃይል ስር ወደቁ ማለት ነው። እውነተኛው መንፈሳዊ እድገት ግን ከተፈጥሮ ባህሪህ ቴምፐራመንት ተነስታ የጎደለህን ኃይል ማሟላት ነው። መላንኮሊክ የሆነ ሰው በተፈጥሮ ስሜተኛ ላይሆን ይችላል። ነገር ግን የሰሜን ኖድ ጥሪ ወደ ካንሰር ወይም ውሃ ከሆነ ይህ ሰው ስሜትን፣ ፍቅርን፣ ቤተሰብን መንከባከብን እንደ አዲስ ቋንቋ መማር አለበት። መጀመሪያ ላይ ይከብደዋል፣ ይሰቃያል፣ ፌክ ይመስልበታል። ነገር ግን እየቆየ ሲሄድ ያ የጎደለው የውሃ ኤሌመንት ነፍሱን ይሞላላል። ያኔ ሰውየው ሙሉ ይሆናል፣ ከምልክቱ በላይ ይሻገራል። ሶስተኛው አየር ወይም ሳንጉሊም ነው። እነዚህ ተለዋዋጭ፣ ተነጋጋሪ፣ ተጋጋቢ እና በአይምሮ የሚመሩ ናቸው። ደቡብ ኖዳቸው በጀሚና፣ ሊብራ ወይም አኳሪየስ ከሆነ ችግራቸው መረጋጋት ነው። በአንድ ነገር ላይ ትኩስ ማድረግ ይከብዳቸዋል፣ ንፋስ ናቸው። የእነርሱ ሰሜን ኖድ ወደ እሳት ወይም መሬት ሲጠራቸው ተግባራዊ መሆንን፣ አንድን ነገር ጨርሶ መስራትን ወይም ጥልቅ እምነትን መማር አለባቸው። ሳንጉዊን የሆነ ሰው ዝም ማለትንና ማዳመጥን መማር አለበት። አራተኛው ውሃ ወይም ፍሌግማቲክ ነው። እነዚህ ሰዎች ስሜተኛ፣ ተለዋዋጭ፣ ርህሩህ እና አንዳንዶች ሰነፍ ወይም ተገባሪ ወይም ፓሲቭ ሊሆኑ ይችላሉ። ደቡብ ኖዳቸው በካንሰር፣ ስኮርፒዮ ወይም ፓይሲስ ከሆነ በራሳቸው ዓለምና በስሜት ውጣ ውረድ ውስጥ መኖርን ይመርጣሉ። የእነርሱ ሰሜን ኖድ ወደ መሬት ሲጠራቸው፣ ለምሳሌ ወደ ቨርጎ ወይም ካፕሪኮርን፣ ሕይወት ሥራ እንደሚያስፈልጋት፣ ሥራ እንደሚያስፈልግ፣ ስሜትን በተግባር መግለጽ እንደሚያስፈልግ ይማራሉ። ፍሌግማቲክ የሆነ ሰው ከህልም ዓለም ወጥቶ እውነታውን መጋፈጥ አለበት። ክፍል 2 ድራጎኑን ማወቅ፣ ራሁ ኤንድ ኬቱ፣ የካርማ ሚዛን። ማስተር፣ ይህ ትንታኔ በጣም ግልጽ ነው። አሁን ወደ ጥንታዊው አመለካከት እንሄድ። በህንድና በጥንት አስትሮሎጂ ሰሜንና ደቡብ ኖድ የድራጎን ራስና ጨራ ወይም ራሁ ኤንድ ኬቱ ተብሎ ይጠራሉ። ይህ ተምሳሌ ምንን ያሳያል? ትክክል። ራሁ ወይም የድራጎኑ ራስ ሰሜን ኖድ ነው። ኬቱ ወይም የድራጎኑ ጭራ ደቡብ ኖድ ነው። ድራጎኑ አንድ አካል ቢሆንም የተቆረጠ ነው። ጭራው ደቡብ ኖድ አካል አለው ግን ራስ የለውም። ስለዚህ አያይም፣ አያስብም። በደም ነፈስ ነው የሚንቀሳቀሰው። ይህ ማለት ያለፈው ህይወታችን ልምድ ነው። ሳናስበው የምናደርጋቸው ነገሮች አሉ። ለምሳሌ አንዳንድ ሰዎች በተፈጥሯቸው ሰዎችን ማስተባበር ይችላሉ። አልተማሩትም፣ ዝም ብሎ ይመጣላቸዋል። ይህ የጭራው ስጦታ ነው። ነገር ግን ጭራው መብላት አይችልም፣ ማደግ አይችልም፣ አዲስ ነገር መቀበል አይችልም። መጨዳዳት፣ መወገድ ብቻ ነው የሚችለው። ስለዚህ በደቡብ ኖድ ላይ ስናተኩር ጉልበታችን ይፈሳል፣ ባዶነት ይሰማናል። ራሱ ሰሜን ኖድ ደግሞ አፍና አይን አለው ግን አካል የለውም። ስለዚህ ሁልጊዜ ይራባል፣ አዲስ ነገር ይፈልጋል። ሰሜን ኖድ ያለበት የዞዲያክ ምልክትና ቤት ነፍሳችን እፈልጋለሁ ብላ የምትጮህበት ቦታ ነው። ራሁ የማይጠደፍ ፍላጎት ነው። ይህ ፍላጎት በትክክል ከተመራ ወደ ታላቅ መንፈሳዊና ቁሳዊ ስኬት ያመጣል። ካልተመራ ግን ወደ አባዚ ኦብሴሽን ሊቀየር ይችላል። በመጽሐፌ ኮዝሚክ አስትሮሎጂ ማዛሮት ላይ የድራጎኑን ራስ መመገብ የሚል ጽንሰ ሐሳብ አለ። ይህ ማለት የምንፈራውን ነገር በማድረግ ነፍሳችንን ማርካት ማለት ነው። ድራጎኑን መመገብ ሲሉ ተግባሪ ምሳሌዎችን ብናነሳ ጥሩ ይመስለኛል። ለምሳሌ በ12ቱ የዞዲያክ ምልክቶች ውስጥ ይህ የድራጎን ጉዞ እንዴት ይገለጻል? በተለይ ቅድም ያነሳናቸው የባህሪ አይነቶች ቴምፐራመንትስ እዚህ ውስጥ እንዴት ይነጸበራቃሉ? በጣም ጥሩ። እስቲ በዝርዝር እንመልከት። ይህ ክፍል ለተመልካቾቻችን በጣም ወሳኝ ነው፣ ምክንያቱም የራሳቸውን ታሪክ እዚህ ውስጥ ያገኙታል። ክፍል 3 ሰሜን ኖድ በ12ቱ ምልክቶች ዝርዝር ትንታኔ። 1 ሰሜን ኖድ በአሪየስ፣ ደቡብ ኖድ በሊብራ። እዚህ ጋር ያለው ሰው ደቡብ ኖዱ ሊብራ ነው። ይህ ሰው በተፈጥሮ ሳንጉዊን፣ ፍሌግማቲክ፣ ድብልቅ ሊሆን ይችላል። ሰላም ይወዳል፣ ግጭት ይፈራ። ባለፈው ሕይወቱ ወይም በልጅነቱ ማንነቱን ለሌሎች አሳልፎ የሰጠ ነው። እሺ ማለትን እንደ ጥሩ ባህሪ ይቆጥራል። ውሳኔ ለመወሰን ሁልጊዜ ሌላ ሰው ይጠብቃል። የዚህ ሰው ሰሜን ኖድ አሪየስ፣ እሳት፣ ኮሌሪክ ነው። ነፍሱ የምትፈልገው ጀግንነትን ነው። ይህ ሰው በዚህ ሕይወቱ አይሆንም ማለትን መማር አለበት። ብቻውን መቆምን፣ ራስ ወዳድ መሆንን በጥሩ ጎኑ እና የራሱን ፍላጎት ማስቀደምን መማር አለበት። የዚህ ሰው ፈተና ሰዎች ተቀየርክ፣ ክፉ ሆንክ ሲሉት አለመደናገጥ ነው። መሪ መሆን ዕጣ ፈንታው ነው። 2 ሰሜን ኖድ በታውረስ፣ ደቡብ ኖድ በስኮርፒዮ። ደቡብ ኖድ ስኮርፒዮ የሆነ ሰው ሕይወቱ በሙሉ ድራማ ነው። ቀውስ ይወዳል። ስሜቱ እንደ ውቅያኖስ ይናወጣል። የሌሎችን ገንዘብ፣ የሌሎችን ስሜት፣ የሌሎችን ሚስጥር በመቆጣጠር ደህንነት ይሰማል። ይህ የውሃ ፍሌግማቲክ ኮሌዲክ ባህሪ ነው። ሰሜን ኖዱ ታውረስ መሬት መላንኮሊክ ነው። የዚህ ሰው ጥሪ ሰላም ነው። ድራማ መቆም አለበት። የራሱን ገንዘብ ሰርቶ ማግኘት፣ የራሱን ቤት መስራት፣ መሬት መግዛት፣ ዛፍ መትከል፣ ምግብ ማብሰል። እነዚህ ቀላል የሚመስሉ ነገሮች ለዚህ ሰው የመንፈስ ፈውስ ነው። ውስብነትን ትተህ ቀለል በል ይለዋል ሰሜን ኖዱ። 3 ሰሜን ኖድ በጀምኒ፣ ደቡብ ኖድ በሳጂታሪየስ። ደቡብ ኖድ ሳጂታሪየስ የሆነ ሰው ራሱን እንደ ፈላሲፋ ይቆጥራል። ሁሉንም አውቃለሁ ባይ ነው። ሰዎችን አያስምም። ሩቅ አገር ይናፍቃል። ትላልቅ ሐሳቦች ላይ ይንሳፈፋል። እውነታውን መርገጥ አይፈልግም። ሰሜን ኖዱ ጀምኒ፣ አየር፣ ሳንጉዊ ነው። ይህ ሰው መማር ያለበት ተማሪ መሆንን ነው።
መዳመጥን፣ መጠየቅን፣ ከጎረቤት ጋር መግባባትን፣ ትናንሽ መረጃዎችን ፋክትስ ማክበርን መማር አለበት። ትዕቢትን ትቶ ወደ ታች ወርዶ ከሰዎች ጋር ማውራት የነፍስ ፈውስ ነው። 4 ሰሜን ኖድ በካንሰር ደቡብ ኖድ በካፕሪኮርን። ይህ በጣም ከባድ ችግር ነው። ደቡብ ኖድ ካፕሪኮርን ያለው ሰው ነፍሱ አርጅታለች። በልጅነቱ እንኳን እንደ ትልቅ ሰው ኃላፊነት ሲሸከም የነበረ ሊሆን ይችላል። ሥራ፣ ስልጣን፣ ክብር እና ስሜትን መደበቅ ሜላንኮሊክ መለያው ነው። ማልቀስን እንደ ድክመት ያያል። ሰሜን ኖዱ ካንሰር ውሃ ፍሌግማቲክ ነው። ነፍሱ የምትለው ወደ ቤት ተመለስ ነው። ስሜትን እናውጣ፣ እምባህን አትፍራ፣ ቤተሰብ መስራት፣ እናትህን እንተገበር፣ ለስላሳ ሁን። ይህ ሰብ ዓለምን መግዛቱን ትቶ የራሱን ልብ መግዛት ሲጀምር ስኬት ይመጣለታል። 5 ሰሜን ኖድ በሊዮ ደቡብ ኖድ በአኳሪየስ። ደቡብ ኖድ አኳሪየስ ያለው ሰው ሳይንቲስት ወይም የማህበረሰብ አክቲቪስት አይነት ባህሪ ያለው፣ ለቡድን ያስባል ግን ግላይ ግንኙነት ይፈራ፣ ከስሜት የራቀ ዲታችድ ነው። ሰሜን ኖዱ ሊዮ እሳት ኮሌሪክ ነው። ይህ ሰው መድረክ ላይ መውጣት አለበት፣ እዩኝ ማለት አለበት፣ የራሱን ፍጥረት የራሱን ጥበብ ለዓለም ማሳየት አለበት። በቡድን ውስጥ መደበቅ ያብቃ፣ ልብህን ተከተል፣ ተጫወት፣ እንደ ሕፃን ደስ ይበለህ፣ ፍቅርን በግልጽ ስጥ። ይህ የልብ መንገድ ነው። 6 ሰሜን ኖድ በቨርጎ ደቡብ ኖድ በፓይሲስ። ደቡብ ኖድ ፓይሲስ የሆነ ሰው በመንፈሳዊ ዓለም ወይም በህልም ዓለም ውስጥ ይኖራል። መሬት መርገጥ ይከብደዋል። ሰዓት አክባር ያዕልም እጥቅ ያለው ኃላፊነት ይሸሻል። ራሱን እንደ ሰለባ ቪክቲም ያያል። ሰሜን ኖዱ ቨርጎ ሜላንኮሊክ ነው። የዚህ ሰው ፈውስ ስርዓት ሩቲን ነው። ጠዋት ተነስቶ አልጋውን ማስተካከል፣ ጤናውን መጠበቅ፣ በሰዓት መስራት፣ ዝርዝር ጉዳዮችን በጥንቃቄ ማየት። መንፈሳዊነትን በተግባራዊ አገልግሎት መግለጥ አለበት። ማስተር፣ እነዚህን ስሰማ በጣም ይገርማል። ምክንያቱም እያንዳንዱ ተቃራኒ ነው። ሰዎች በተፈጥሮ ወደ ተቃራኒው መሄድ ይከብዳቸዋል። ታዲያ ይህንን ችግር ለማድረግ ምን አይነት መሳሪያዎች አሉ? በመጽሐፉ ስለ ፕላኔቶች አቀማመጥና ስለ ቤቶች ጠቃሚነት አንስተዋል። ሰሜን ኖድ በየትኛው ቤት እንዳለ ማወቅ ለዚህ ችግር እንዴት ይረዳል? ትክክለኛ ቦታ ላይ መጣን። ምልክቱ ምን ማድረግ እንዳለብህ ሲነግርህ፣ ቤቱ ደግሞ የት ማድረግ እንዳለብህ ይነግርሃል። ቤቱ መድረኩ ነው። ክፍል 4 ሰሜን ኖድ በ12ቱ ቤቶች የትግባሬ ሜዳ። እስቲ በፍጥነት እናያቸው። ተመልካቾቻችን የራሳቸውን ቻርት እያዩ እንዲከታተሉ ጋብዛለሁ። አንደኛ ቤት ሃውስ ኦፍ ሴልፍ። ሰሜን ኖድ እዚህ ካለ የህይወትህ ዓላማ ራስህን ማግኘት ነው። በሌሎች ላይ መደገፍ አቁም። አንተ ራስህ ብራንድ ነህ። ሁለተኛ ቤት ሃውስ ኦፍ ቫልዩ። ዓላማህ የገንዘብ ነፃነትና በራስ መተማመን ነው። የሌሎችን ሀብት አትጠብቅ፣ በራስህ ላብ ሀብት ፍጠር። ሶስተኛ ቤት ሃውስ ኦፍ ኮሚዩኒኬሽን። ዓላማህ መናገር፣ መጻፍ እና ማስተማር ነው። ዝም አትበል፣ መረጃ ለሰዎች አጋራ። አራተኛ ቤት ሃውስ ኦፍ ሆም። ዓላማህ የውስጥ ሰላምና ቤተሰብ ነው። ከውጫዊ ስኬት ይልቅ ለግል ሕይወትህ ቅድሚያ ሰጥ። አምስተኛ ቤት ሃውስ ኦፍ ክሪኤቲቪቲ። ዓላማህ ፈጠራና ልጆች ናቸው። ሕይወትን እንደ ጨዋታ እያት፣ አርቲስት ሁን። ስድስተኛ ቤት ሃውስ ኦፍ ሰርቪስ። ዓላማህ ሥራና ጤና ነው። ለሰዎች አገልግሎት ስጥ፣ ጠንክረህ ሥራ። ሰባተኛ ቤት ሃውስ ኦፍ ፓርትነርሺፕ። ዓላማህ ትዳርና ሽርክና ነው። ብቻህን መሆን አቁም፣ ከሰዎች ጋር ተባበር። ስምንተኛ ቤት ሃውስ ኦፍ ትራንስፎርሜሽን። ዓላማህ የሕይወትን ሚስጥር መመርመር ነው። ወደ ጥልቅ ስነ ልቦናና ቢዝነስ ግባ፣ አደጋን አትፍራ። ዘጠነኛ ቤት ሃውስ ኦፍ ፊሎሶፊ። ዓላማህ ዓለምን መዞርና መማር ነው። በጠባብ መንደር አትቀመጥ፣ እውነትን ፈልግ። አስረኛ ቤት ሃውስ ኦፍ ተሪየር። ዓላማህ መሪነትና ዝና ነው። ኃላፊነት ውሰድ፣ ሕዝብ ፊት ውጣ። 11ኛ ቤት ሃውስ ኦፍ ኮሚዩኒቲ። ዓላማህ የጓደኝነትና የማኅበረሰብ ለውጥ ነው። ለብዙሃኑ ድምፅ ሁን። 12ኛ ቤት ሃውስ ኦፍ ስፒሪቹዋሊቲ። ዓላማህ ብቸኝነትና መንፈሳዊነት ነው። ከዓለማዊ ግርግር ወጥተህ ወደ ውስጣዊ ማንነትህ ተመለስ። በጣም ግልጽ ነው። አሁን አንድ በመጽሐፍ ውስጥ ያነበብኩትን ወሳኝ ነጥብ ላንሳ። የአስትሮሎጂ ወሰን በሚለው ክፍል ላይ አስትሮሎጂ ሁሉንም ነገር አይወስንም፣ የሰው ልጅ ነፃ ፈቃድ ፍሪ ዊል አለው ብሎ ጽፈዋል። ሰሜን ኖድ ዕጣ ፈንታ ከሆነ ነፃ ፈቃዳችን የት ላይ ነው ያለው? ይህን እንዴት ያስታርቁታል? ይህ የፍልስፍና ጥግ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ትምህርትም ሆነ በሌሎች ጥንታዊ ጥበቦች ሰው ነፃ ፈቃድ አለው። ኮከቦች ያዘነብላሉ እንጂ አያስገድዱም። The stars incline but do not compel። ሰሜን ኖድ የነፍስህ ጥሪ ነው። ስልክ ሲጠራ የማንሳት ወይም ያለ ማንሳት መብት አለህ። ነፃ ፈቃድህ ያለው እዚህ ላይ ነው። ጥሪውን ተቀብለህ ፍርሃትህን አሸንፈህ የድራጎኑን ራስ ለመመገብ ከወሰንክ ከዋክብቱ ይረዱሃል። ንፋሱ ጀልባህን ይገፋሃል። ነገር ግን ጥሪውን አልቀበልም ካልክ በደቡብ ኖድህ በምቾት ከተናህ መቆየት ትችላለህ። ማንም አያስገድድህም። ነገር ግን ውጤቱ ባዶነት፣ ድብርትና የሕይወት ትርጉም ማጣት ይሆናል። ስለዚህ ነፃ ፈቃድ ማለት በተሰጠን ካርታ ላይ የትኛውን መንገድ እንምረጥ ብለው መወሰን ነው። ካርታው ተሰጥቶናል፣ ዴስቲኒ። መኪናውን መንዳት ግን የእኛ ድርሻ ነው። ፍሪ ዊል። ክፍል 5 አርኪታይፕ ትራንሰንደንስ፣ ከምልክት በላይ መሻገር። ማስተር፣ ውይይታችንን ወደ ማጠቃለያው ስንወስድ ስለ አርኪታይፕ ትራንሰንደንስ የመጨረሻ ማብራሪያ ቢሰጡን። ሰው እንዴት ነው ከዞዲያክ ምልክቱ በላይ የሚሆነው? ተመልከት፣ የዞዲያክ ምልክቶች ልብሶች ናቸው። ነፍስ ስትወርድ ከ12ቱ አንዱን ልብስ ለብሳ ነው የመጣቸው። አሪየስ የጦር ልብስ ነው። ታውረስ የገበሬ ልብስ ነው።
ሊዮ የንጉሥ ልብስ ነው። ነገር ግን አንተ ልብሱ አይደለህ፣ አንተ ለባሹ ነህ። አብዛኛው ሰው ልብሱ እኔ ነኝ ብሎ ያስባል። እኔ ንጉሥ ነኝ ሊዮ፣ ስለዚህ ማዘዝ ብቻ ነው ሥራዬ። ይህ ሰው በአርኪታይፕ ውስጥ ታስሯል። ትራንሰንደንስ ወይም መሻገር ማለት የንጉሡን ልብስ ለብሰህ እያለህ የገበሬውን ታውረስ ትጋት፣ የጦረኛውን አርየስ ጀግንነት እና የአገልጋዩን ቨርጎ ትሕትና ማዳበር ስትችል ነው። በተለይ ሰሜን ኖድህን ስትኖር ተቃራኒ የሆኑ ሁለት ኃይሎች ታዋህዳለህ። ደቡብ ኖድህ ያለፈ ችሎታህን እና ሰሜን ኖድህ አዲስ ክህለትህን ስታገናኝ ሦስተኛ አዲስ ማንነት ይፈጠራል። ያኔ አንተ አርየስም አይደለህ፣ ሊብራም አይደለህ፣ አንተ ሙሉ ሰው ነህ። የኮዝሚክ አስትሮሎጂ ማዛሮት መጽሐፍ ዋና መልእክት ይሄ ነው። ከዋክብትን ተጠቅመን ከከዋክብት በላይ መሆን። ማስተር ማይክል ዛሬ በእውነት አይኖቻችንን ከፍተዋል። ለተመልካቾቻችን መጨረሻ ላይ የሚሰጡት ምክር ምንድን ነው? በተለይ ይህን ዕውቀት በተግባር ለመለወጥ ለሚፈልጉ። ምክሬ ቀላል ነው። 1. ፍርሃታችሁን አዳምጡ። የሚያስፈራችሁ ነገር ምንድን ነው? ብዙ ጊዜ ሰሜን ኖዳችሁ ያለው እዚያ ፍርሃት ውስጥ ነው። ብቻህን መሆን ያስፈራሃል? እንግዲያውስ ብቻህን መሆን የነፍስህ ጥሪ ነው። መድረክ ላይ መውጣት ያስፈራሃል? እንግዲያውስ መሪ መሆን የነፍስህ ጥሪ ነው። ፍርሃት የሀብት ካርታ ነው። 2. ትናንሽ እርምጃዎችን ውሰዱ። ባህሪ በአንድ ቀን አይቀየርም። በየቀኑ አንድ ለሰሜን ኖዳችሁ የሚጠቅም ነገር አድርጉ። 3. ራሳችሁን እወቁ። ይህን ለማድረግ ደግሞ ማንበብና መመርመር ያስፈልጋል። ቅድም እንዳልከው ኮዝሚክ አስትሮሎጂ ማዛሮት መጽሐፍ አዲስ አበባ ጃፋር መጽሐፍት መድበር ይገኛል። ይህ መጽሐፍ የሕይወታችሁን ካርታ ለማንበብ የሚረዳ ቁልፍ ነው። ገዝታችሁ አንብቡት። ራሳችሁን በደንብ ስታውቁ ዓለምን ማሸነፍ ትችላላችሁ። እናመሰግናለን ማስተር። እኔም አመሰግናለሁ። የዛሬው ቆይታችን ለብዙዎች ብርሃን እንደፈነጠቀ ተስፋ አደርጋለሁ። አስታውሱ፣ እናንተ የሕይወታችሁ ጸሐፊዎች ናችሁ። ስክሪፕቶ በእጃችሁ ነው። በሌላ ጥልቅ ትምህርት እስክንገናኝ ሰላም ለእናንተ ይሁን።